ነበር በነዲድ በረሃ አዝኜ ሳማርር ለጠብታ ውሃ ከወንዝ ያገናኘኝ ከዚያ ምድር ለምለም ይሰጣል ጌታዬ እንደ ሰው አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ከኔ ጋር ያለ ሰላም ከእናንተም ጋር ይብዛ እያልኩኝ እስኪ ትንሽ ጠፍቻለሁ። ቪዲዮም እየለቀኩ አይደለም፣ እየሰራሁኝ አይደለም፣ እየተመቸኝም ስላልሆነም እንደገና ደግሞ ኢትዮጵያ ብዙ ኔትወርኩ ምኑን ኮኔክሽኑ ምናምን ያስቸግራልና ከዛ አንጻር ነው የጠፋሁት ማለት ነው። ሰራለሁ ስል ወይ ኮኔክሽን አይኖርም ኔትወርክ ምናምን በቃ ከዛ አንጻር ነው መስራቴን ያቆምኩት ማለት ነው። በመቀጠል ያው አንዳንድ እስኪ ዛሬ አጠር ያለች ርዕስ ናት ያለችኝ። እሱ ምንድነው ኢትዮጵያ ገብተን ወዳውኑ በቃ ልክ ቤተሰብ እንዳየን ምናምን ለምን ለመመለስ እንፈልጋለን። ሀገራችን ስደት በቃኝ ብለን ወደ ሀገራችን ከገባን በኋላ በአጭር ጊዜ ውስጥ በቃ ልክ ኢትዮጵያ እንደገባን ወዲያውኑ እንማረርና አቦዛው ይሻለኛል። ልክ ሰልችተነው እንዳልመጣን ማለት ነው። ሰልችቶን እንዳልመጣን እዚህ ስንመጣ ደግሞ ነገሮች እንዳልጠበቅናቸው ምናምን እንደጠበቅናቸው ስላላገኘናቸው መመለስ አለብኝ ብለን ተመልሰን ስደት ለምን እንሄዳለን በሚለው እንድንነጋገር ነው የምፈልገው ማለት ነው። እና በቃ ይሄ አብዛኞቻችን ችግር ሊሆን ይችላል። ያው እንግዲህ ያሰብነው ቤት መስራት ሊሆን ይችላል፣ ወይም እንደዚህ አድርጉልኝ ብለን እኛ እንደፈለግነው ስላልሆነ ስላልተሳካ ነው እንግዲህ መቼስ ተመልሰን ወደ ስደት መሄድ የምናስብ እና በቃ ስላልሆነ እኛ የፈለግነው ነገር ስላልሆነ መመለስ አለብኝ ብለን እናስብና ከዛው ተመልሰን ስደት እንሄዳለን። ደግሞ እንደገና ሌላ አመታቶችን እናስቆጥራለን። ለዚህ ምንድነው በቃ መፍትሄው ማለት ነው። ወደ መፍትሄው ስንሄድ በመጀመሪያ ደረጃ ያው መምጣት ከሌለብን ከዛ ወይ አለመምጣት ትንሽ ቀጠል አድርገን በዚህ እሰራለሁ ይሄን እሰራለሁ እዛ እንደምንኖረው እዚህ እንኖራለን ብለን ማሰብ የለብንም። በነገራችን ላይ ኢትዮጵያ ሌላ ነው። እዛ እንግዲህ እንዳየነው ሳይሆን እንደ ሀገራችን ነው የምንኖረው። በአቅማችን እንደ ቤታችን መኖር መልመድ አለብን። እዚህ መተን ወዲያውኑ መሰላቸት የለብንም። ሁሉም ነገር ሊያስጠላ ይችላል። ረጅም ጊዜ እዛ ከቆየን በኋላ እንደገና እዚህ መተን ደግሞ ወይ ስራ መስራቱ ወጪ ስናወጣ ምናምን ይሄ በጣም ቢዚ ያደርገናልና ያጨናንቀናል፣ ወደ ጭንቀት ይወስደናልና ይሄንን ደግሞ እንዳይሆን ማለት ነው ምን ማድረግ አለብን መሰላችሁ? ልክ እንደመጣን ትንሽ ጊዜ ቤተሰብ እናይና ከዛ የሆነ ስራ ትንሽም ብትሆን ስራ መጀመር፣ ስራ መስራት፣ ስራ ሳንንቅ ባለን ነገር ትልቅ ነገር ሳናስብ በቃ በሀገራችን ላይ እንዴት ተብቃቅተን መኖር እንዳለብን ማወቅ አለብን ማለት ነው። ሁሌ ስደት መጣን ሄርን ያኔ ትርፉ ያው እንግዲህ ቤቱ ምኑ ይሄን ገዛን ይሄን ምን በቃ ማቴሪያል ምናምን ይሄ ብቻ አይደለም መሆን ያለበት የሰው ልጅ መስፈርቱ ማለት ነው። በቃ ቢያስፈልግም መሰረታዊ ነገር ካለ በቂ ነው። በጣም ብዙ ነገር ፍላጎታችንን በጣም ከአቅማችን በላይ ማስፋት የለብንም እና እላችኋለሁኝ። ስህተት የተሳሳትኩት ነገር ካለ የተሳሳትኩት ነገር ካለ ስህተት ከሆነ ከልብ ይቅርታ ጠይቃለሁኝ። ያኔ ያየሁትን የታዘብኩትን ነገር ነውና እኔ እዚህ ጋር ያልኩትኝ ያው ከኔም ከራሴም በቃ እኔ አሁን እንደ ኢትዮጵያ ገብቼ ወደ ውጭ እንደው ድጋሚ ማላስብ ምናምን ብዬ ነው እኔም ወደ ሀገር የገባሁት። በሀገራችን ላይ የሆነ አንዳንድ ነገርን ስታስቡ እንደዚህ ላድርግ እንዴ ምናምን ተመልሼ ልሄድ ምናምን እንዴ እሄዳለሁ ልሄድ ምናምን ብላችሁ የምታስቡት ነገር አለ። ዝም ብሎ በራሳችሁ ማለት ነው። በራሳችሁ ጋር ራሱ የሆነ የሚያሟግታችሁ ነገር አለ ከአእምሯችሁ ጋር እና
ይሄንን በቃ የሆነ ፍላጎታችንን የሆነ ገደብ ብናስቀምጥለትና በቃ በሀገርም ላይ አንዳንዴ በቃ ትንሽ በትንሽ ነገርም ተነስቶ መለወጥም ስላለ በሀገራችንም ላይ ሰርተን ለመለወጥ ብናስብ ብንሰራ ሰርቼ እለወጣለሁ ባለኝ ትልቁ ነገር ባለው ነገር ተብቃቅቶ መኖርን መልመድ ነውና የዛሬው ቪዲዮ ይህን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።